ሰላም በሞላው ዓለም ላይ ያላችሁ ቅዱሳን ተባረኩ። እንዴት ናችሁ? እኔ ወንድማችሁ ፕሮፌት አበበ ማርቆስ ነኝ። አሁን ወደ ሀደሮ ከተማ ወደ ማዕከላዊ ኢትዮጵያ ሀደሮ ከተማ እየሄድኩ ነው። እዛ ላይ በጣም የሚባርኩ ትልቅ አባቶች አሉ። እነሱን ለመጎብኘት ነው የምሄደው። አብረን እንባረካለን። አስባርካችኋለሁ። በደቡብ አፍሪካ በዱባይና በውጭ ሀገር የትኛውም ቦታ ያላችሁ ሴቶች እና ወንዶች ትባረካላችሁ። እርግጠኛ ነኝ እግዚአብሔር ከእናንተ ጋር ነው። ሻሎም። አብረን እንጓዛለን። ሀደሮ ከተማ እየሄድኩ ነኝ። ቻው። ሞላው ዓለም ላይ ያላችሁ ቅዱሳን ተባረኩ። አሁን የሚገኘው በማዕከላዊ ኢትዮጵያ ሀደሮ ከተማ ላይ ነው የሚገኘው። በሀደሮ ከተማ በጣም ታዋቂ ትልቅ እግዚአብሔር ያከበራቸው አባቶችን አገኘሁት። ስለዚህ በደቡብ አፍሪካ፣ በዱባይ፣ በተለያዩ ሀገር ላይ በአውሮፓ ሀገር ያላችሁት ዛሬ ሁለቱም አባቶች እናንተን ይባርካሉ። ስማቸውን ከነገሩ በኋላ ይባርካሉ። ወደ እርሳቸው ልውሰድ። አጭር ደቂቃ እስቲ ለእናንተ ልጆችም ውጭ ሀገር ላሉት እንድትባርኩ እድል ሰጣለሁ። እሺ፣ እግዚአብሔር ይባርካችሁ። አሜን። የከምባታም ልጆች፣ የሀዲያም ልጆች፣ የወላይታም ልጆች፣ የኢትዮጵያ ልጆች እግዚአብሔር ይጠብቃችሁ። አሜን። ሰላም ኑሩ። አሜን። እግዚአብሔር እየፈራችሁ ዘመኑ እየዋጃችሁ በሰላም እንድትኖሩ ያድርጋችሁ። አሜን። አሁን ብዙ ልጆች የሚናቁት አሉ፣ ማናቁ ልጆችም አሉ። ሁላችሁም የኛ ልጆች የኢትዮጵያ ልጆች የኞች ስለሆኑ እግዚአብሔር ይጠብቃችሁ። አሜን አሜን። ማን ነው ስሞት? ሰለሞን ዋጫንጎ ይባላል። ከየት? ከሀደሮ ከተማ። ወዳችኋለሁ። አሁንም እዚህም ደግሞ አባት አሉን። እስቲ አይዱ እዚህ ቁሙ። ቀጥል እስቲ ጋሽ እርሱም ይባርኩን። ቀጥሉ። በጣም ጥሩ። እግዚአብሔር ይባርክ። ፓስተር አበባ አሜን። ፓስተር አበባ ማርቆስን በጣም አመሰግናለሁ። አሜን። እግዚአብሔር ይባርክ። አሜን። አሁንም ራእይ ይጨምርልኝ። አሜን። አሁን አንተ ሀደሮ ድረስ መጣይ ከደቡብ አፍሪካ መጣይ እዚህ እኛን ለመጎበኛትና በእኛ ቤት ጸሎት ለማድረግ ስለመጣ እግዚአብሔር ይባርክ። አሜን። ተባረክ። አሜን። አሁንም ራእይ እግዚአብሔር ይጨምርልኝ። አሜን። አሁንም ጨምሮ ይስጥ። አሜን። በለሰው ሁሉ እግዚአብሔር እንደ ማርና እንደ ጨው ያድርግ። አሜን። ይህን ሁሉ የሚያደርግ እግዚአብሔር ይመስገን። አሜን። በዚህ ቀጥሎ